የተለወጥኩበትን ቀኑን፣ ወሩን፣ ዓመቱን እንኳን ሳይቀር አውቃለሁ። የለውጥ መጀመሪያ ማን ነኝ ብለህ ስትጠይቅ ያኔ ይጀምራል። የመጀመሪያ የሰው ልጅ ጠላት ማን እንደሆነ ታውቃላችሁ? አጅሬ ሰይጣን። መቼም እሱን ነው የምለው። አሁን ስንት ዓመት ኖርክ ብባል እኔ ግን ምለው ከ19 ዓመት በታች ያለውን አልጨምርም ነበር። እንኳን ወደ ቻናላችን በደህና መጣችሁ። ቸርነት ነው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ራሴን በወር ውስጥ አገኘ ስላችሁ እንዴት ሊሆን ይችላል ብላችሁ አታስቡ። ምክንያቱም በአንዳንድ ሰው ህይወት ላይ ሊከሰት ይችላል። ወይም ደግሞ አንድ ለውጥ እንዲመጣ የሆነ ክስተት መከሰት አለበት፣ የሆነ አዲስ ነገር መፈጠር አለበት። ምናልባት ማጣት፣ ራስን መጥላት፣ በሰው መገፋት፣ ባዶነት፣ ህመም ሊሆን ይችላል። አንድ ቀን ስንነቃ ምቾት ስነሰን በቀኝ ስንል በእነኚህ ምክንያት ቦታችን ስበጠበጥ ቆም ብለን እንድናስብ እንገደዳለን። ያኔ ለውጥ ብቅ ይላል። እንዴት ለውጥ ሊመጣ ይችላል? ህይወታችን ስበጠብጥ ምቾት ስነሰን የነበረው ነገር ሁለተኛ ተመልሶ እንዳይመጣ ጦርነት በማስነሳት ወይም ደግሞ የበላይ በመሆን ዳግመኛ እንዳይከሰት ከመውሰን በቃኝ ከማለት ያንን ሲጎዳ የነበረውን ህይወት ከማጥላት ለውጥን እናመጣለን። ለምሳሌ አይደል ራስን መጥላት። የብዙ ህይወት እየተበጠበጠ ያለው ወይም ደግሞ ችግር እየተፈጠረ ያለው ራስን በመጥላት። የመጀመሪያ የሰው ልጅ ጠላቱ ማን እንደሆነ ታውቃላችሁ? ራስን መጥላት። ራስን የጠላ ሰው ተስፋ የለውም። ራሱን የጠላ ሰው ተስፋ የለውም። ተስፋ ከሌለ ደግሞ ህይወት የለም፣ ለመኖር አይጓጓም ማለት ነው። ራሱን ለጠላ ሰው ምን እንደምታይ ሁላችንም እናውቃለን። ሞት፣ ጨለማ፣ ባዶነት እነኚህ ሁሉ ይከሰታል። ራስን መጥላት እንዴት ሊከሰት ይችላል? ብዙ ጊዜ ለብዙ ነገሮች ምንጭ አለ ወይም ደግሞ የመጣበት አመጣጥ ሊኖር ይችላል። ግን እኔ በሶስት መንገድ አለው። የመጀመሪያው በቤተሰብ አማካኝነት ልጅ ሳለን አፈጣጠራችን የመደነቅ እንደሆነ ካልተናገሩ እንጆ እንደሆነ ካልነገሩ ነገሮችን ማከናወን እንደምንችል በራሳችን ላይ ስልጣን ካልሰጡ ፍቅርን ካልሰጡ አንተ አንቺ ለምንም አይንህን ማየት አልፈለግም ከፊት የጥፋ ስሉን ራስን የመጥላት ባህሪ ያን ይከሰታል። ሁለተኛ ከውሏችን ወይም ደግሞ ከጓደኞቻችን። ብዙ ጊዜ እንደሚታወቀው በሕፃንነታችን ዩኒክ ኔም ለሁላችን ሊሰጥ ይችላል። ወይም ደግሞ ከባህሪያችን ካለንበት ሁኔታ ሌላ አይነት ስም ይሰጣል። ያንን ስም ሲደጋገም ወይም ደግሞ ያንን ባህሪ እየደገም ስንል እያመን እንዳለን ያ ነገር ራሳችን እንድንጥላ ምክንያት ይሆናል። አንተ እኮ አትረባም፣ ታስጠላለህ፣ ከኛ ጋር አንድ መሆን ወይም ደግሞ እኩል ልትሆን በማለት ይጀምራል። ሶስተኛ ከቤተሰቦቻችን ወይም ደግሞ ከጓደኛው ሳይሆን ከሁኔታዎች የሚመጣ ነው። ምናልባት ለሁኔታዎች ራሳችን ተጠያቂ ስናደርግ ለጥፋታችን ራሳችን ይቅር ሳንል ስንቀር ራሳችን መጥላት ይከሰታል። ምናልባት ብዙ ጊዜ እናቴን አጣሁት እኮ በእኔ ምክንያት፣ እኔ ባልወለድ ኖሮ እናቴ አትሞትም ነበር ይባላል። ወይም ደግሞ ራሳችን ለሆነ ነገር ተጠያቂ እናደርጋለን ለድርጊቶች። ያን ደግሞ እስከ መጨረሻ ድረስ እስከ ዘላለማዊ ጥያቄ ሆኖ ከኛ ጋር ይቆያል። ያን ራሳችን ይቅር ማለት ያቅተናል። ከዛ ምን ይፈጠራል? ራስን መጥላት። ምናልባት ከሁኔታዎች አንዱ ትምህርት አለመግባት ሊሆን ይችላል ራስን እንድንጠላ ያደረገው ከሰው በታችን እንድንል የሚያደርገው። ሁለተኛ ደግሞ ዋናው ከመንፈሳዊ ህይወት ማራቅ ራሳችን እንድንጥላ የሚያደርገው። ምናልባት ተስፋ የምናደርግ ነገር ስናጣ ነው ያ ነገር የሚከሰተው ማለት ነው። እንዴት ለውጥን ልናመጣ እንችላለን? ለአንዳንድ ነገር ብዙ ጊዜ ችግር አለ። ለችግሩ ደግሞ ምንድነው መፍትሄ አለ። ተቃራኒውን በማድረግ ሁሌም እንደሚታወቀው ጨለማ ካለ ብርሃን አለ። ጨለማ በመኖሩ ብርሃንን እናደንቃለን፣ እንፈልጋለን፣ ወይም ደግሞ ሁሌም ብርሃን ላይ መሆኑን እንመኛለን። ተቃራኒውን ማድረግ የምንችለው ራስን በመውደድ። አሁን ዋና ጉዳይ ላይ መጥተናል። የመጀመሪያ እርምጃ መሆን አለበት ራስን በመውደድ ለተከሰተው ነገር ራሳችን ይቅር ማለት። ራስን በመጥላት ውስጥ ያለውን ጉዳት መመልከት ምን ያህል ወደ ኋላ እንዳስቀረን ያን ነገር ካሰብነው ካየነው ራሱን ወደ መውደድ እንመጣለን። ወይም ደግሞ ሲጎዳን የነበረውን ነገር እንዳይጎዳን መከላከል እንጀምራለን። በቀኝ ከማለት አዲስ ህይወት መጀመር እፈልጋለሁ ብሎ ቆራጥ ሆኖ በመነሳት ለውጥን ልናመጣ እንችላለን። ሌላና ዋነኛው ራስን ለመውደድ ወይም ደግሞ ራስን ከመጥላት ለመውጣት የምናደርገው አካሄድ እግዚአብሔር ውብና ድንቅ አድርጎኝ ፈጥሮኛል ብሎ በማመን እግዚአብሔር ሲፈጥረኝ ለአንድ ዓላማ ፈጥሮኛል ብሎ በማመን እናም በማመስገን በመንፈሳዊ አገልግሎቱ ጠንካራ መሆን፣ ራሳችንን መቀበል፣ ራሳችንን ይቅርታ ማድረግ፣ ያኔ ደስተኛ እንሆናለን። በትላንት ህይወት ላይ ምን ያህል እንደተጎዳን ካሰብነው ያ ህይወት ተመልሶ እንዳይመጣ እንጨክናለን፣ አጥብቀን እንቃወማለን። ያንን ስናደርግ አሁን ባለ ህይወት ላይ ሁሌም ደስተኛ እንሆናለን፣ ሁሌም እግዚአብሔር እናመሰግናለን። በእኔም የተከሰተው ይህ ነበር። አሁን ስንት ዓመት ኖርክ ብባል ከ19 ዓመት በታች ያለውን አልጨምርም ነበር። አውቃለሁ እድሜ ጸጋ እንደሆነ በረከት እንደሆነ፣ ግን ማን እንደነበርኩ አላውቅም።
የለውጥን ቀኑ፣ ወሩ፣ አመቱን እንኳን ሳይቀር አውቃለሁ። በቃኝ ብዬ የተነሳሁትን እኔ ከትምህርቴ ከራሴ ከነገሮቼ ሳልዋሃድ ሳልሆን የኖርኩበትን ምን እያደረግኩ ነው፣ ለምን፣ እንዴት ብዬ ለራሴ መልስ የማልሰጥ ያልኖርኩበትን ህይወት በቃኝ ያልኩበትን ጊዜ አውቃለሁ። ለምን ትነግረናለህ ልትሉን ትችላላችሁ። ግን በዚህ ነገር ላይ ብዙ ሰው ሊኖር ይችላል፣ አብዛኛው ወጣቶች። ስለዚህ ራስን ከመጥላት ወይም ደግሞ ለውጥ ለማምጣት የትላንት ህይወቱን በቃኝ ብሎ መነሳቱ ትክክለኛ መንገድ ነው ብዬ አስባለሁ። ግን በዚህ ውስጥ አንድ ነገር ይገነዘባሉ። ተነሳሽነት ካለ፣ የውሳኔ ሰው ከሆነ፣ ፍላጎት ካለ ሁሉም ነገር እንደሚቀየር 100% እርግጠኛ ነኝ። ስለዚህ ራሱን ለመቀየር ሁሌም ቢሆን የታገሰ መሆን አለበት። ስለዚህ ራሳችንን ለመቀየር የውሳኔ ሰው መሆን አለበት። በቃኝ ብለን መነሳት አለብን። የትላንት ህይወት ከበቃ አዲስ ማንነት እንጀምራለን። ለአዲስ ማንነት ደግሞ ቆራጥነት ያስፈልጋል።